ሰላም ሰላም እንደምን አላችሁ የዚህ ቻናል ቤተሰቦች። እኔ ለጤናዬ እግዚአብሔር ይመስገን በጣም ሰላም ነኝ። በዛሬው ፕሮግራማችን የምንመለከተው በአዲስ አበባ ከተማ በግል ድርጅቶች ውስጥ በፋይናንሱ ዘርፍ ለሚሰሩ ሰራተኞች ደሞዝ ምን ያህል እየተከፈለ ነው የሚለውን የምንመለከት ይሆናል። ያልኩትኝ በአዲስ አበባ ከተማ ደሞዝ በፋይናንስ ዘርፍ ምን ያህል እየተከፈለ ነው የሚለውን ለዚህም ይረዳን ዘንድ 42 የሚሆኑ ድርጅቶችን መረጃ ሰብስበናል፣ እንደሚከተለው እናቀርበዋለን። እንግዲህ ቀደም ተብሎ እንደተገለጸው በዚህ ፕሮግራማችን የምናየው በፋይናንስ የስራ ዘርፍ ውስጥ ድርጅቶች በተለይም በአዲስ አበባ ውስጥ የሚገኙ ድርጅቶች ከድርጅቶችም የግል ድርጅቶች በአማካይ ደሞዝ ስንት እየከፈሉ ነው? ይህንን በስራ ዘርፍና እንዲሁም ደግሞ በአገልግሎት ዘመን ከፋፍለን የምንመለከተው ይሆናል። ልብ እንዲባል የምፈልገው ሁለት ቁልፍ ነገር፣ አንደኛው ይህ ኢንዴክስ የሚያመለክተው በአዲስ አበባ ላሉ ድርጅቶች ብቻ ነው። ሁለተኛው ደግሞ የግል ድርጅቶችን ብቻ ተይዘው 42 የሚሆኑ የግል ድርጅቶች የተገኘ መረጃ ተጨምቆ የተሰራ ስለሆነ በዚህ በአዲስ አበባ ዙሪያ እና በግል ድርጅቶች አካባቢ ብቻ የሚያገለግል የደሞዝ ምልከታ እንደሆነ ልብ እንዲባል እፈልጋለሁ። በማስቀጠል ደሞዝ ምን ይመስላል የሚለውን የምንመለከት ይሆናል። ገንዘብ ያዥን ስንመለከት በአዲስ አበባ ውስጥ ዝቅተኛ ከፋይ ናቸው ተብለው ከፈረጅናቸው ወይም ካቴጎራይዝ ካደረግናቸው ድርጅቶች ክፍያ ስንነሳ ከ0 እስከ 1 ዓመት ላሉ 5000 ብር አካባቢ እየከፈሉ ነው። ከ0 እስከ 1 ዓመት አገልግሎት ዘመን ላላቸው ማለት ነው። ያ ማለት ጀማሪ እንደማለት ነው። ለጀማሪ እስከ 5000 ብር እየከፈሉ ነው። መካከለኛ ከፋይ የምንላቸው እስከ 7500 በአማካኝ እየከፈሉ ነው። እንዲሁም ደግሞ ከፍተኛ ከፋይ ናቸው የምንላቸው እስከ 12000 ብር በአማካኝ እየከፈሉ ነው ያሉት። ከ1 ዓመት እስከ 3 ዓመት ላገለገሉ በገንዘብ ያዥነት ላገለገሉ ማርኬቱ በዝቅተኛ ከፋይ ደረጃ ባሉ ድርጅቶች ከ7500 ብር አካባቢ አማካኝ ክፍያ እየተከፈለ ነው። መካከለኛ ከፋዮች ናቸው በምንለው ውስጥ 11000 ብር አካባቢ እየተከፈለ ነው። ከፍተኛ ከፋይ ናቸው የምንላቸው ለገንዘብ ያዥ ከ3 ዓመት እስከ 3 ዓመት ላገለገሉ ገንዘብ ያዦች እስከ 15000 ብር እየተከፈለ ነው። ከ3 እስከ 5 ዓመት አገለገሉ ለተባሉ ሰራተኞች በአማካኝ ዝቅተኛ ከፋዮች እየከፈሉ ያሉት 11000 ብር ነው። መካከለኛ የተባሉት 16000 ብር እየከፈሉ ነው በአማካኝ። ከፍተኛ የተባሉት ደግሞ እስከ 21000 ብር እየከፈሉ ነው። ይሄ ገንዘብ ያዥን በተመለከተ ነው። ጀማሪ ሂሳብ ሰራተኛን በተመለከተ ምንም ልምድ የሌለው የሂሳብ ሰራተኛ ዝቅተኛ ከፋዮች የሚባሉት አማካኝ እየከፈሉ ያሉት የመነሻ ደሞዝ 6000 ብር ነው። መካከለኛ የምንላቸው እስከ 7500 እየከፈሉ ነው። ከፍተኛ የሚባሉት ደግሞ እስከ 12000 ብር እየከፈሉ ነው የሚገኙት አሁን ላይ። ይሄ እንግዲህ ልብ እንዲባል የምፈልገው እኔ ካየኋቸው 42 ድርጅቶች ውስጥ የተገኘ ነው እንጂ ምናልባት ከዚህም ሬንጅ የወጣ ሊሆን ይችላል። ከ42ቱም የግል ድርጅቶች ናቸው። እንዲሁም ደግሞ በአዲስ አበባ የሚሰሩትን ብቻ የተመለከተ ነው። በሂሳብ ሰራተኛነት ከጀማሪ ሂሳብ ሰራተኛነት ከፍ ያሉ ከ1 ዓመት እስከ 3 ዓመት የስራ ልምድ ያላቸው ዝቅተኛ ደሞዝ ከፋዮች በአማካኝ እስከ 7000 ብር እየከፈሉ ነው። መካከለኛ ከፋይ ናቸው ያልናቸው ድርጅቶች በአማካኝ 11500 ብር አካባቢ እየከፈሉ ነው። ከፍተኛ የምንላቸው ደግሞ እስከ 16500 ብር እየከፈሉ ነው። ከ3 እስከ 5 ዓመት የስራ ልምድ ላላቸው ከ9000 እስከ 21000 ብር አካባቢ ክፍያ እየተፈጸመ ይገኛል። ከፍተኛ ሂሳብ ሰራተኛ የምንላቸው በስራ ልምዳቸው አንጻር ከፍተኛ ሂሳብ ሰራተኛ ሆነው ከሆኑ ጀምሮ የተቆጠረ የስራ ልምድ ከ1 እስከ 3 ዓመት ለሰሩት ዝቅተኛ ከፋይ ድርጅቶች
በአማካኝ 15,000 ብር እየከፈሉ ነው። መካከለኛ ከፋይ ድርጅቶች ወደ 19,000 ብር እየከፈሉ ነው። ከፍተኛ የሚባሉት ከፋዮች ደግሞ በአማካኝ እስከ 23,000 ብር እየከፈሉ ነው። ከ3 እስከ 5 ዓመት ዝቅተኛ ከፋይ የሚባሉት እስከ 18,000 ብር በአማካኝ እየከፈሉ ነው። መካከለኛ የሚባሉት 24,000 ብር አካባቢ እየከፈሉ ነው። ከፍተኛ የሚባሉት ደግሞ 29,000 ብር አካባቢ እየከፈሉ ነው። ከ5 እስከ 8 ዓመት የሰሩ ሰራተኞች ከ22,000 እስከ 35,000 ብር ክፍያ እየተፈጸመ ነው። ከ8 እስከ 10 ዓመት ለሰሩ ከ24,000 እስከ 38,000 ብር ክፍያ እየተከፈለ ነው። ከ10 ዓመት በላይ ላገለገሉ በከፍተኛ የሂሳብ ሰራተኝነት ከ10 ዓመት በላይ ላገለገሉ ሰራተኞች ዝቅተኛ ከፋይ ናቸው ያልናቸው ድርጅቶች በአማካኝ 26,320 ብር እየከፈሉ ነው። መካከለኞቹ 34,241 አካባቢ እየከፈሉ ነው። ከፍተኛ የሚባሉት ደግሞ ወደ 42,000 ብር አካባቢ እየከፈሉ ነው። ፋይናንስ ኮኦርዲኔተሮች ወይም ሱፐርቫይዘር ተብለው ከፋይናንስ ማናጀር በታች ሆነው የሚሰሩ የፋይናንስ ሰራተኞች እንዳሉ ይታወቃሉ በአንዳንድ ድርጅቶች። ይህንን ስንመለከት ከ1 ዓመት እስከ 3 ዓመት ከሲኒየር አካውንታንትነት በላይ ባለ ፕሮፌሽን ግን ማናጀር ተብሎ ባልተጠራ ፋይናንስ ማናጀር ተብሎ ባልተጠራ ፕሮፌሽን ውስጥ እየሰሩ ያሉ ሰዎች በዝቅተኛ ከፋይ ካቴጎሪ ውስጥ ያሉ ድርጅቶች ውስጥ በአማካኝ 24,500 ብር እየተከፈላቸው ነው። መካከለኛ በምንለው 28,500፣ ከፍተኛ በምንለው ደግሞ ወደ 31,500 ብር አካባቢ እየተከፈላቸው ነው። ከ3 እስከ 5 ዓመት ያሉ ከ30,000 ብር እስከ 42,000 ብር አካባቢ እየተከፈላቸው ነው። ከ5 እስከ 8 ዓመት ያሉ ደግሞ በዝቅተኛ ከፋይ ካቴጎሪ ውስጥ ባሉ ድርጅቶች ውስጥ በአማካኝ 33,000 ብር እየተከፈላቸው ነው። መካከለኛ በምንለው ውስጥ እስከ 37,500 ብር አካባቢ እየተከፈላቸው ነው። ከፍተኛ በሚባለው ደግሞ 45,000 ብር ድረስ እየተከፈላቸው ነው። የምናወራው በግሮስ ደሞዝ ነው። ይሄ አጠቃላይ ግሮስ በምንለው ደሞዝ ውስጥ ያለ ነው ማለት ነው። የመጨረሻው በሂሳብ ክፍል ኃላፊነት ወይም በማናጀርነት ፋይናንስ ማናጀርነት እየሰሩ ያሉ ምን እየተከፈላቸው ነው የሚለው ነው። የስራ ልምዳቸው ይህም የስራ ልምድ የሚቆጠረው የሂሳብ ክፍል ኃላፊ ሆኖ ከጀመሩበት ጀምሮ ማለት ነው ከ1 እስከ 3 ዓመት እየሰሩ ያሉ በዝቅተኛ ከፋይነት በተፈረጁ ድርጅቶች ውስጥ በአማካኝ 26,500 ብር አካባቢ እየተከፈላቸው ነው። መካከለኛ ከፋይ ናቸው በተባሉ ድርጅቶች ውስጥ በአማካኝ 33,500 ብር፣ ከፍተኛ ከፋይ ናቸው በሚባለው ውስጥ 42,000 ብር አካባቢ እየተከፈላቸው ነው። ከ3 እስከ 5 ዓመት በፋይናንስ ማናጀርነት ያገለገሉ ከ36,000 ብር እስከ 53,000 ብር ገበያው እየከፈለ ነው። ከ5 እስከ 8 ዓመት ከ43,000 እስከ 65,000 ብር አካባቢ እንዲሁ ገበያው እየከፈለ ነው። ከ8 እስከ 10 ዓመት እያገለገሉ ያሉ ሰራተኞች ከ51,000 እስከ 73,000 ብር አካባቢ እንደሚከፍላቸው ገበያው ይጠቁማል። ከ10 እስከ 15 ዓመት ያገለገሉ ከ59,000 እስከ 84,000 ብር በግሮስ እየተከፈላቸው ነው። ከ15 ዓመት በላይ ያሉ ደግሞ ከ62,000 እስከ 106,000 ብር ድረስ እየተከፈላቸው ነው። ይህም ማለት ለምሳሌ እዚህ ከፍተኛ ከፋዮች ዝቅተኛው 80,000 ሆኖ ከፍተኛው 160፣ 180፣ 200,000 አካባቢ ይሆናል ማለት ነው። ስናከፋፍለው አከፋፍለን አቬሬጁን ስንይዘው ነው 106,000 የሚሆነው። በአዲስ አበባ ውስጥ ፋይናንስን ነክ ወይም ፋይናንስ ዙሪያ እየሰሩ ያሉ ሰራተኞች በዚህ ደረጃ እየተከፈላቸው እንደሆነ ያገኘሁት ሚኒ ጥናት ያመለክታል። እንግዲህ ይህ ይጠቅማቸዋል ብዬ አስቤ አቅርቤዋለሁ። ራሳችሁን ደሞዝ ተመልከቱ። እንቅስቃሴ ማድረግ ያለባችሁ አርጉ፣ ማመስገን ያለባችሁ አመስግኑ። በቀጣይ ዝግጅቴ አዲሱን የታክስ አዋጅ ረቂቅ የምንመለከት ይሆናል። እስከዛው ግን ሰላም ቆዩልኝ። ሰላም ሁኑ።